አብይ ጾም 8 ሳምንታት አሉት ብለናል። እነሱ ምንድናቸው ስንል የመጀመሪያው ዘወረደ ነው። በዘወረደ የሚሰበከው የክርስቶስ ከሰማይ ሰማያት መውረድ ነው። ሁለተኛው ቅድስ ነው። የሰንበት ቅድስና የሚሰበክበት ነው። የሰንበታት ቅድስና። ሶስተኛው ምኩራብ ነው። ክርስቶስ በምኩራብ ውስጥ ሆኖ ስለማስተማረው የሚነገርበት ነው። አራተኛው መጻጉ ነው። ክርስቶስ በሽተኞችን መፈወሱ የሚነገርበት ነው። አምስተኛው ደብረ ዘይት ነው። በዚህ ተራራ ላይ ስለ ዳግም ምጽአት ስለማስተማረው የሚነገርበት ነው። ስድስተኛው ገብርኄር ነው። የደግ አገልጋዮች ዋጋ ያለው መሆኑን ደግ አገልጋዮች ዋጋቸው በእግዚአብሔር ዘንድ መሆኑን ዋጋ የሚያሰጥ መሆኑ የሚነገርበት ነው። ሰባተኛው ደግሞ ኒቆዲሞስ ይባላል። በኒቆዲሞስ ደግሞ ጌታ ከኒቆዲሞስ ጋር መነጋገሩን ኒቆዲሞስ የተባለው ማታ እየሄደ ከእግዚአብሔር እግር ስር ቁጭ ብሎ መማሩን የምንማማርበት ነው። ስምንተኛው ሳምንት ደግሞ ሆሳዕና ይባላል። እየተመሰገነ ወደ ቤተ መቅደስ መግባቱንና ስለኛ ሕማማትን መቀበሉ ይታሰብበታል ማለት ነው።